ሰላም ጤና ይስጥልን። ከአልሚ ዴይሪ የወተት ላም እርባታ ምን ያህል ያዋጣል? አንደኛ በጣም ጠንክሮ መስራት ያስፈልጋል። ጠንክሮ መስራት በጣም ወሳኝ ነው። ለስራው ደግሞ ፍላጎት መኖሩ ያስፈልጋል። ሁኔታ አለ፣ ግን ይሄ ያለ ድካም ያለ ጥረት የሚሆን ነገር የለም። ማንም ያልዘራውን አያጭድም። ያበቀለውን ፍሬ ነው የሚበላው እንጂ በተረት እንደሚባለው ላማለኝ በሰማይም አይደለም ወይም የምትታለብ ላም እንደሚባለው አይደለም። የምትታለብ ላም ሲባል የሚመስለው ምንድነው? በቃ ያለ ምንም ጥረት ጠዋትና ማታ ወተቷን እያለክ መጠጣት ነው የሚመስለው። እንደዛ አይደለም። ላሚቷ በተሰጣት ልክ ነው የምትሰጠው። አንዳንዴ ደግሞ በተሰጣትም ልክ አይደለም። ጥሩ ዝርያ ካልሆነች ትበላለች፣ ትጠጣለች፣ ትታከማለች፣ ጥሩ መኝታ ላይ ትተኛለች፣ ጥሩ መጠለያ ይኖራታል። ነገር ግን የምትሰጠው ወተት አነስተኛ የወጪዋን ያክል ነው። የኢንቨስትመንቱን ሪተርን የማይመልስ ይሆናል። የላማው ጥፋት አይደለም፣ የግዢ ጥፋት ነው። ዝርያዋን ማወቅ ነው እንግዲህ